የተከበራችሁ የኑሮ በዘዴ ለሴቶች የዩቲዩብ ቻናል ተከታታዮች የተለያዩ ጠቃሚ የጤና መረጃዎችን የሚያቀርብላችሁ ኑሮ በዘዴ አሁን ደግሞ አዲስ ኑሮ በዘዴ ለሴቶች ብቻ የተለያዩ የጤና የውበትና ህይወትን ቀለል ለማድረግ የሚረዱ መላዎችን ይዞላችሁ መጥቷል። ሰብስክራይብ በማድረግ ቤተሰብ ይሁኑን። እናመሰግናለን። በዛሬ መሰናዷችን ቅንድብና ሽፋሽፍትን በቀላሉ ማብዛትና ማሳደግ የምንችልበትን መላዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ቅንድብ ደምቆና ጎልቶ ሲታይ ለተመልካች ለየት ያለ ውበትን ይለግሳል። ነገር ግን የቅንድብና የሽፋሽፍት መሳሳት ለእይታ ከመደበሩም በላይ አላስፈላጊ የሆነ ገጽታን ያላብሳል። የብዙ ሰዎች ቅንድብ በጣም አጭር ይሆናል። ይህ ደግሞ ከመጠን በላይ ስለሚቀነደቡትና ስለሚነቀሉት ነው። ቅንድባችን እንዳያድግና እንዳይበዛ አንቀው የሚያስቀሩ ብዙ ምክንያቶች አሉት። ለምሳሌ ያህል የተመጣጠነ ምግብ እጥረት፣ ርካሽ የሆነ የመዋቢያ ምርቶች፣ የጤና ሁኔታ እንደ ኩፍኝ እንዲሁም የፈንገስ ችግር ካለቦት ይህ ችግር ይስተዋላል። ስለሆነም እንደ ዶሮ ድምቅ ብሎ ብዝት ያለ ቅርጹ የሚያምር ቅንድብ እንዲኖሮት ከሻቱ ከዚህ በታች እንድትጠቀሙት ያዘጋጀንላችሁ መላዎች አሉ። በቤት ውስጥ ተቀብተው ይሞክሩት። አንደኛ ካስተር ዘይት። ካስተር ዘይት የቅንድብን ብዛት በመጨመር ፈጣን የሆነ ለውጥን ያሳያል። እንደ ፕሮቲን፣ ቫይታሚን፣ ፋቲ አሲድና አንቲኦክሲደንት መገኛ ስለሆነ እድገቱን እንዲፋጠን የራሱ የሆነ ሚና ይጫወታል። ጥጥ ማዘጋጀትና የካስተር ዘይት ውስጥ መዘፍዘፍ። በመቀጠልም ጥጡን ቅንድቦ ላይ በማድረግ ማሸት። ለ30 ደቂቃ ያክል ያቆዩትና በመቀጠልም ለብ ባለ ውሃ ይታጠቡት። ለጥቂት ሳምንታት በየቀኑ ያድርጉት። የሚፈልጉትን ለውጥ ሲያዩም ማቆም ይችላሉ። ነገር ግን ይህ ዘይት በሚጠቀሙበት ጊዜ የማቃጠልና የመቆጥቆጥ ስሜት የሚሰማዎት ከሆነ ግን ከመጠቀም ይቆጠቡ። ሁለተኛ ኮኮናት ዘይት። እጅግ አስገራሚና አስደናቂ ብዛት ያለው የቅንድብ ጸጉር እንዲኖረው የሚያስችሉት ደግሞ የኮኮናት ዘይት ነው። የተለያዩ ፕሮቲኖችን እንዲሁም ደግሞ ኒውትረንቶች መገኛ የሆነው ይህ ዘይት ቫይታሚን ኤ እና የአይረን ንጥረ ነገሮችን በውስጡ ይዟል። ይህ ዘይት የቅንድብን ጸጉር ዛላውን ጠንካራ ሆኖ እንዲያድግና ቀለሙም ድምቅ እንዲል ያደርገዋል። ለብ ያለ ኮኮናት ዘይት ማዘጋጀትና ጣቶን እየነከሩ ቅንድቦ ላይ መቀባት ከዚያም ማሸት። ይህም የደም ዝውውር ቀልጣፋ እንዲሆን ያስችለዋል። ማታ ወደ አልጋው ከመሄዱ በፊት ቅንድቦን ይቀቡት። እናም ጧት ሲነቁ ለብ ባለ ውሃ ይታጠቡት። ይህን ድርጊት ደግሞ እስከ 2 ወር ያክል በየቀኑ ያድርጉት። ሶስተኛ የወይራ ዘይት። የወይራ ዘይት ለቅንድቦ ተስማሚ የሆነ የዘይት አይነት ነው። የቫይታሚን ኤ መገኛ የሆነው ይህ ዘይት የቅንድቦን ጸጉር በፍጥነት እንዲያድግ ያደርጋል። በተጨማሪም የቅንድብን ቀለም ድምቅ እንዲልም ያደርገዋል። ለብ ያለ የወይራ ዘይትን ቅንድቦ ላይ በመቀባት ማሸት። ይህን ድርጊትም ማታ ማታ ወደ አልጋው ከማምራቶ በፊት ቢቀቡት መልካም ይሆናል። ለውጡንም እንድታዩ ያስችላችኋል። እኩል መጠን ያላቸው ማርና የወይራ ዘይት መቀላቀልና ቅንድቦን መቀባት ለ30 ደቂቃ ባለበት ማቆየትና ለብ ባለ ውሃ መታጠብ ይችላሉ። ይህን ድርጊት በየቀኑ ያድርጉት። አራተኛ የቀይ ሽንኩርት ጭማቂ። ይህ ጭማቂ ደግሞ ጸጉር ያበዛልም ያሳድጋልም። በተጨማሪም የጸጉርን ስሮች እንዲጠነክሩ ያግዛል። አንድ መለስተኛ የተፈጨ የሽንኩርት ጭማቂ ማዘጋጀት። ከዚያም ቅንድቦ ላይ ጭማቂውን ማሸትና 5 ደቂቃ ቆይቶ በቀዝቃዛ ውሃ መታጠብ። ይህንን ድርጊት በየቀኑ ያድርጉት። አምስተኛ የእንቁላል ቢጫው ክፍል። የቅንድቦ ጸጉር ከኬራቲን ፕሮቲን የተሰራው እንቁላል ደግሞ የፕሮቲን መገኛ ነው። ታዲያ ጸጉሩን በመንከባከብ
ጤነኛ ሆኖ እንዲያድግ ይረዳዋል። የቅንድብ ጸጉርም ዛላው ወፍራምና ጠንካራ እንዲሆንም ያደርጋል። አንድ እንቁላል ማዘጋጀትና የእንቁላሉን ቢጫን ክፍል ከፈሳሹ ክፍል በመለየት እና ለብቻው ማዘጋጀት፣ በደንብ በማንኪያ መምታትና ልክ የክሬም ኬክ መልክ እስኪይዝ ድረስ ማቆየት፣ ቅንድቡ ላይም መቀባትና ከ15 እስከ 20 ደቂቃ አቆይቶ በቀዝቃዛ ውሃ መታጠብ። ይህን ድርጊት በለውጡ እስከሚረኩበት ጊዜ ድረስ 2 ጊዜ በሳምንት ውስጥ ይጠቀሙት። ስድስተኛ አብሽ የቅንድብን ጸጉር እንዲያድግ ይረዳዋል። አብሽ የፕሮቲን መገኛና በተጨማሪም ሌኮቲክ አሲድና ሊክቲን አሲድ መገኛም ነው። ስለዚህ ጸጉሩን እንዲያድግ የሚረዳው አብሽ የተጎዳና የተሰባበረ የጸጉር ፎለክስን ይጠግናል። አንድ የሾርባ ማንኪያ የአብሽ ፍሬ ማዘጋጀትና ውሃ ውስጥ ከቶ ለ5 ሰዓት ያክል ማቆየት፣ የዘፈዘፋችሁትን ማውጣትና መፍጨት፣ በላዩ ላይ ጥቂት የኮኮናት ዘይት መጨመርና ቅንድቦ ላይ መቀባት። ይህን ድርጊት ሁልጊዜ ማታ ወደ አልጋው ከመሄዱ በፊት ያድርጉት። እናም ጠዋት ሲነቁ ለብ ባለ ውሃ ይታጠቡት። ይህን ድርጊት በሳምንት ውስጥ ለ3 ጊዜ ለ2 ወር ያህል ቢያደርጉት ተመራጭ ነው። ሰባተኛ እሬት ለቆዳ እርጥበት የሚሰጥ ኢንዛይም አለው። ስለሆነም ቅንድቦ በፍጥነት እንዲያድግና እንዲጠነክር ያደርጋል። የእሬት ቅጠሉን ለሁለት መሰንጠቅና ቅንድቦ ላይ ማሳጅ ማድረግ፣ ለ30 ደቂቃ ያክል በቦታው ማቆየትና ለብ ባለ ውሃ መለቃለቅ። ሌላኛው አማራጭ ደግሞ ግማሽ የሻይ ማንኪያ የእሬት ጄልና ጥቂት የማር ወይም የኮኮናት ዘይትን ማድረግ፣ ለብ ባለ ውሃ መለቃለቅ። ስምንተኛ ሎሚ ለውበት ከምንጠቀማቸው ግብአቶች አንዱ ነው። ታዲያ ሎሚ ጸጉርን ማድመቅና ማሳደግ ይችላል። የተፈጥሮ ሎሚን ወስዶ ቅንድብ ላይ በማሸት ወይም ደግሞ የሎሚ ጁስን መቀባትና ለ10 ደቂቃ ቆይቶ በንጹህ ለብ ባለ ውሃ መለቃለቅ። በተጨማሪም የሎሚ ልጣጭ ላይ ጥቂት የኮኮናት ዘይት ማድረግና ለ15 ደቂቃ ያክል ደረቅ ቦታ ላይ በማስቀመጥ እና ያዘጋጁትን ቅንድቦ ላይ ማታ ወደ አልጋው ከመሄዱ በፊት ሁሌ መቀባት። ታዲያ ሎሚ እንደተጠቀሙ ወዲያው የፀሐይ ብርሃን ላይ እንዲወጡ አይፈቀድም። ዘጠነኛ ወተት የቅንድብ ጸጉር ዛላውን ወፍራም እንዲሆን ይረዳዋል። ወተት በፕሮቲን የበለጸገ ስለሆነ የጸጉር ስር ይገባል። ይህ ደግሞ ጸጉርን እንዲያድግ ያስችለዋል። አነስ ባለ ሳህን ወተት ማዘጋጀትና ከዚያም መለስተኛ ጥጥ ውስጥ እየነከሩ ቅንድቦን መቀባት፣ ከዚያም ለብ ባለ ውሃ መታጠብ። አስረኛ ጤነኛ የሆነ ምግብ መመገብ። በቫይታሚን ኤ የታጨቁ ምግቦችን እንደ ቀይ ቃሪያ፣ ስኳር ድንች እና ካሮት መመገብ፣ የቫይታሚን ሲ መገኛ የሆኑ ምግቦችን መመገብ ማዘውተር፣ ልክ እንደ ሎሚ፣ ቃሪያ፣ የአበባ ጎመን፣ ፓፓያና ብርቱካን እንዲሁም የቫይታሚን ኤ መገኛ የሆኑትንም እንደ አልሞንድ፣ ለውዝ፣ ስፒናችና የወይራ ፍሬ መመገብ። በተጨማሪም በፕሮቲን የታጨቁ እንደ አይብ፣ ቶፋ፣ የባቄላ ዘሮች፣ የምስር ዘሮችና እርጎ መመገብ ማዘውተር ለጤናው ከሚሰጡት ጥቅሞች በተጨማሪ የጸጉር ጤናንም ያሻሽላል። አስራአንደኛ ቫዝሊን። ማታ ከመኝታ በፊት ቫዝሊን በማስካራ መቀቢያ ተጠቅመን ጥቂት ቫዝሊን በመንከር ቅንድብና ሽፋሽፍታችን ላይ በማስካራ መቀቢያ ማበጠርና ቫዝሊኑን በደንብ እንዲቀባ በማድረግ በየቀኑ መጠቀም ቅንድባችን እንዲበዛ ማድረግ እንችላለን።
ተጨማሪ ምክሮችን ስንመለከት ሁልጊዜ የቅንድቦን ጸጉር በክብ ቅርጽ ማሸት፣ የቫይታሚን ኤ ካፕሱሉን በመስበር ቅንድቦ ላይ በመቀባት ከመጠን ያለፈ ሜካፕ አለመጠቀም እና ጭንቀትን መቀነስ የቅንድብ እድገትን እንዲያፋጥን ያደርገዋል። አብራችሁን ስለነበራችሁ ከልብ እናመሰግናለን።